የቶንስል ችግርን በዘላቂነት የሚፈታ ተክል ዛሬ ደግሞ አሳያችኋለሁ። ከዚህ በፊት ያሳየዋችሁን ተጠቅማችሁ እንግዲህ በሺህ የምትቆጠሩ ሰዎች መፍትሄ እንዳገኛችሁብኝ በኮሜንትም ገልጻችሁልኛል። እኔም ያናይቼ ስላረጋገጥኩ ዛሬ ላንዴና ለመጨረሻ ጊዜ ይሄ ደግሞ በአይነቱ ሌላ ስለሆነ የቶንስል የጤና ችግር ሲያጋጥማችሁ በዘለቄታው የሚፈታ ነው። እንኳይ እንግዲህ በሀገራችን በሁሉም አካባቢ በቅሎ የሚገኝ ነው። ይሄንን ተክል በልቶ ያላደገ ኢትዮጵያዊ ይኖራል ብዬም አልገምትም። በተለይ በገጠራማው አካባቢ የተወለዳችሁ ያደጋችሁ የእንኳይን ፍሬ በልታችሁ ነውና ያደጋችሁ ለቶንስል ሁነኛ መፍትሄ ነው። እንግዲህ ችግሩ ሲያጋጥማችሁ በርጥቡ ትቆርጡና እንደዚህ ቀንበጡ ላይ ቆርጣችሁ ማለት ነው። ይሄው ማኘክ ቀንበጡ ላይ ትቆርጡና ማኛክ እያኘካችሁ ቀስ እያረጋችሁ ቀስ በቀስ መዋጥ ማለት ነው። እያቀያየራችሁ ምናልባት የቶንስል በሁለቱም በኩል ከሆነ ችግሩ ያጋጠመ በተለይ በዚህም እያኘካችሁ ቀስ በቀስ ውሃውን መዋጥ ለ3 ቀን ይሄንን ነገር ደጋግማችሁ ካረጋችሁ እመኑኝ ቶንስል በእድሜ ዘመናችሁ ተመልሶ አይመጣም። እንግዲህ የእጽዋት ሳይንስና የስነ ምህዳር ባለሙያ የሆናችሁ የእጽዋት ሳይንስ ተመራማሪና የስነ ምህዳር ባለሙያ የሆናችሁ የዚህን ተክል ጥቅም ለማህበረሰባችን በውስጡ ምን ይዟል፣ ምን አይነት ጥቅሞች አሉት፣ ጉዳትም ካለው ማህበረሰባችን እያወቀ እንዲጠቀምበት በዚህ መልኩ በዘርፉ ያላችሁ ሰዎች ቻሌንጅ እንድታረጉኝ እፈልጋለሁ። ማህበረሰባችን ያለውን ሀብት ሲነገረው የመያዝና የመጠበቅ ልምድ ስላለው ሳናውቀው ስንቀር ነው እንዲሁ በከንቱ አሁን እንኳይ በመጥፋት ላይ ያለ ውድ በረከታችን ነው። አሁን በብዛት በመጥፋት ላይ ካሉ ተክሎች መካከል የሚመደበው አንደኛው እንኳይ ነውና ይሄ ነገር ከጤናችን ጋር ተያይዞ የሚሰጠን ጥቅም በርካታ ስለሆነ እንጠብቀው ላለው እኔ ያለው በኔ ዘመን አንድ እናት በልጇ ጤና ምክንያት ችግር ውስጥ እንድትገባና እንድትጨነቅ ስለማልፈልግ እንዲሁ ነገራችኋለሁ። ያው ሲሰጥ የማይሰጡትን እያሳዩ ብዙ ነገራችን የሚወስዱብናል አይደል? ሲሰጥ እንዲህ ዝርግፍ አድርጎ ሰጥቶ በሚመጣው ውጤት መደሰት ነውና የሚጠቅመው። ይሄን አልኳችሁ። ለዛሬ አንድን ተክል ወደ ግዙፍ የምግብና የመድኃኒት ካምፓኒነት የመቀየር ቻሌንጅ እናንተ እያያችሁ እዚሁ እመጣለሁ። ያው ከዚህ ቪዲዮ በኋላ አንድን ተክል ይዤ እመጣለሁ። ለዚህ የጤና ችግር መፍትሄ ይሆናል እላለሁ። ችግሩ ያጋጠማችሁ ሰዎች እኔን ቻሌንጅ ታረጋላችሁ፣ እኔ መድኃኒቱን እሰጣለሁ። ውጤት ሲመጣ ያንን ካምፓኒ ተባብረን ወደፊት ዘነው ምን መጣ ይሆናል። በ90 ቀን የሚቋጭ ነው የሚሆን። በስራ ገበታዬም በአዲሱ ዓመት የመምጣት ሀሳብ ስላለኝ ዝግጅቴ እያለቀ ስለሆነ ያው ትግስቱ ኑሯችሁ የጠበቃችሁ ሰዎችም በዚሁ አጋጣሚ ያው ልነግራችሁ ወዳለሁ። አንዳንድ ነገሮችን ማስተካከል ቢያቅተኝም ቢሆንም እስከተነፈስነ ድረስ አልፈነው ነገን ከሰጠን ስለምንመጣ እመጣለሁ። በአዲስ ዓመት በአዲስ አሰራር በአዲስ ዝግጅት ሰፋ ባለ መንገድ ስለምመጣ ያንን እየጠበቃችሁኝ ያለ ሰዎች ይሄ ልንገራችሁ ብዬ ነው። የገበሬው ልጅ እኔ ዮሐንስ ሽፈረው ነኝ። ሰላም።